طيب بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله فها نحن اليوم إن شاء الله منገኘው ከኢህሳን ፋውንዴሽን ቢላል መስጂድ አካባቢ ላይ የምንገኘው ኢህሳን ፋውንዴሽን በአዳማ ከተማ የበጎ አድራጎት ድርጅት ሆኖ ማህበረሰብን እያገለገለ ያለ ድርጅት ነው። ብዙ ፕሮግራሞችን አሉ። ካሉት ፕሮግራሞች ውስጥ ምስኪኖችን ይረዳል፣ አደጋ የደረሰባቸው ሰዎችን ከጎናቸው ይቆማል፣ በጎርፍ የተፈናቀሉ በእሳት አደጋ እና በተለያዩ ችግሮች የሚያጋጥማቸውን እንደ አዲስ ሰባዊነት እንደ አንድ ሙስሊም ማህበረሰብ ከጎናቸው ቆሞ ይረዳል። ከነዚህ ፕሮግራም ዛሬ ደግሞ የምንገኝበት ኢጣሙ ጣዓም ምግብን መመገብ የሚለው ፕሮግራምን ይዞ በየመስጂዱ እየዞሩ ይገኛሉ። ይሄ የጁማ ፕሮግራም ነው። ረሱል ረቢ አለይሂ ሰላቱ ወሰላም ምን ይላሉ? ትልቁ ስራ ኢጣሙ ጣዓም ይላሉ። ትልቁ ስራ ማለት አፍደሉል አዕማል በላጩ ስራ ምግብን መመገብ ይላሉ። ስለዚህ ኢንሻአላህ ተዓላ ኸይር ፈላጊዎች ምስኪንን ማብላት የምትፈልጉ የቲምን ማብላት የምትፈልጉ ከቤታችሁ ቁርስ ማግኘት የተሰናቸውን መስጠት ማብላት የምትፈልጉ በኢህሳን ፋውንዴሽን በኩል ልታገኙ ትችላላችሁ። ኢንሻአላህ በመላው ዓለም ላይ ያላችሁ አቂቃ ማውጣት የምትፈልጉ ሰደቃ ማድረግ የምትፈልጉ አላህ Subhanahu Wa Ta'ala ለአላህ የነየታችሁ ነዝር አድርጋችሁ ጊዜ ያልተመቻቸላችሁ ኢህሳን ፋውንዴሽን በኩል መርዳት ትችላላችሁ። ሰደቃችሁ ማውጣት ትችላላችሁ። አቂቃ የልጆችን አቂቃ ማውጣት ትችላላችሁ። ለአንድ ወንድ ሁለት በግ ወይ ሁለት ፍየል የሚታረደው ውጪ ያላችሁ ስፔሻሊ አመቻችቶ አርዶ አስተካክሎ ለሚገባ ሰው ያደርሳሉ። ስለዚህ ኢህሳን ፋውንዴሽን ኢንሻአላህ ተዓላ ብዙ ስራዎችን ይሰራል። የቲሞችን ይረዳል፣ ምስኪኖችን ይረዳል። በየወሩ አስቤዛ በየቤቱ ያከፋፍላል። እንዲሁም በረመዳን ጊዜ የአፍጥር ፕሮግራምን አዘጋጅቶ ለረመዳን የሚሆኑ ፓኬጆችን ይሰጣል። ስለዚህ ጀዛኩሙላህ ኸይረን በዚህ ውስጥ መስራት የምትፈልጉ ጀነት የምትፈልጉ አላህ Subhanahu Wa Ta'ala በንብረታቸው ውስጥም አላህ በረካ እንዲያደርግላችሁ ልጆቻችሁን አላህ እንዲጠብቅላችሁ የምትፈልጉ ሁሉ በዚህ ፕሮግራም ውስጥ እንድትሳተፉ ተጋብዛችኋል። አላህ Subhanahu Wa Ta'ala ጀሃነም የገቡ ሰዎች ሲጠያየቁ ምንድነው ችግራችሁ እዚህ ያደረሳችሁ ተብሎ ሲጠየቁ ወለም ነኩ ኑጥዒሙል ምስኪን ምስኪኖችን ማናበላ ነበርን አናበላም ነበረ ብሎ የነሱ ችግርን ይናገራሉ። ያ ቀን ከመምጣቱ በፊት አላህ ባገራላችሁ ትንሽ ነገር ናት። 250 ብር ማለት ለኛ ትንሽ ነገር ሆኖ ለምስኪኑ ግን ትልቅ ድል ስለሆነ ጀዛኩሙላህ ኸይረን በዚህ ውስጥ እንድትሳተፉ ኢህሳን ፋውንዴሽን ጋብዛችኋል። አዳማ ከተማ ላይ ለወገን ለመድረስ ተባብረን ተነሳን ቀርበን እናስጠጋው በፍቅር በኢህሳን ኢህሳን 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 ኢህሳን